ሴት ልጅን እርካታ ደረጃ ለማድረስ ብልቷ ውስጥ ግዴታ መግባት አይጠበቅብህም። የብልቷ ጫፍ ወይም ክሊቶሪስ የምትባል 70-80% የሚሆኑት ሴቶች በዛ ብቻ እርካታ ደረጃ ሊደርሱ ይችላሉ። ክሊቶሪስ የምትባለዋ ማለት ነው ስራዋ ከዛ ውጭ ስራ የላትም። ስራዋ ለሴት ልጅ እርካታ መስጠት ነው። ሌላ ስራ የላትም። 10,000 የሚሆን ነርቮች አሏት። ስትነካ መጨረሻ ድረስ ደስታ ትሰጣለች። 20-30% የሚሆኑት ሴቶች ደግሞ ግዴታ ብልት መግባት አለበት ይላሉ። ይህ ማለት ጂስፖት የምትባለዋ ቦታ አለች። እሷ ካልተነካች እርካታ ደረጃ ላይ ደርስ ይችላሉ። ጂስፖት ማለት በውስጠኛው በኩል ከክሊቶሪሱ ጋር ልትነካካ የምትችል በብልቷ በላይኛው ክፍል ቢያንስ 2 ኢንች ወደ ውስጥ ገባ ካልክ በኋላ የምታገኘው የብልቷ ክፍል። ብዙ ጊዜ እንደዚህ አይነት ሴቶች የብልት አለመቆም ችግር ወይም ቶሎ መጨረስ ኖሮባቸው ቶሎ ብልታቸው የሚፈሰፈስ ወንዶች ለማስደሰት ሊያቀታቸው ይችላል። ስለዚህ እንደዚህ አይነት ሚስት ካለች አንተም ብልት እንዲቆም ከፈለክ ቶሎ መጨረስ ካለብህ መታከም ትችላለህ። ባይዘው በማንኛውም ስንፈተ ወሲብ መታከም ከፈለክ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። እሺ ባይ ባይ። አብዛኛው ወንድ ጂስፖት የቱ ጋር እንደሚገኝም ሆነ ምን እንደሆነ ራሱ አታውቅም። ጂስፖት ማለት በላይ በብልቷ ጫፍ መርካት የማትችል ሴት ወደ ውስጥ መግባት የሚያስፈልጋት ሴት ነክታችሁ እርካታ ደረጃ ልታደርሷት የምትችልበት ነው። እና ብዙ ወንዶች የሚቸገሩት ምንድነው? አንድ ቦታ ይመስላችኋል። ይሄ የሚነካ ነጥብ ነገር ወይም የሚያገኙት እብጠት ነገር ወይም ይሄ መብራት ማጥፊያና ማብሪያ ይመስል የሆነ ስፖት ላይ የሚያገኙት ነገር ይመስላችኋል። አይደለም። ጂ ስፖት ማለት ብዙ የደም ስሮችና የነርቮች ኔትወርክ ያለበት ብልቷ የላይኛው ክፍል 2 ኢንች ከብልቷ መግቢያ ውስጥ ገባ ብሎ የሚገኝ ግድግዳ የሚመስል ነገር ነው። ኦኬ ሶ በቀላሉ ላይገኝ ይችላል። አንዲች ሴት የእርካታ ደረጃ ትንሽ ከፍ እያለ ሲመጣ ደም በደንብ አድርጎ ወደ ብልቷ እየመጣ ሲመጣ ነው ጂስፖቱን ማግኘት የምትችሉት። ደም ወደዛ እየተዘዋወረ እርጥበት እያገኘች ካልሆነ ጂስፖቷ ፍላት ነው የሚሆነው፣ ለስላሳ ነው የሚሆነው። አታገኙትም። ትንሽ እርጥበት እያገኘች ስትመጣ ምናምን ጂስፖቷ የላንቃችሁ የውስጣዊ ክፍል አይነት ነው የሚሆነው። ሻክር ማለት ይጀምራል፣ ጠጠር ማለት ይጀምራል፣ አበጥ ማለት ይጀምራል። ከብልቷ የላይኛው ክፍል 2 ኢንች ወደ ውስጥ ገባ ብላችሁ በእጅ ልትደርሱበት የማትችሉት ነገር ነው የሚሆነው። ስለዚህ በብልታችሁ መግባት አለባችሁ። ስለዚህ ጂስፖት ያለችበትን ቦታ አውቁ። ከዛ በኋላ ደግሞ እዛ ደረጃ ለመድረስ ደግሞ ብልታችሁ መቆም አለበት። ሰዓት ያስፈልጋችኋል። ስለዚህ ቶሎ መጨረስ የለባችሁም። እንደዚህ አይነት ችግር ካለባችሁ ሆርሞን ላይ ነርቭ ላይ ያለ ችግር ነው። መታችሁ ብልቷን መቆም ችግራችሁንና ቶሎ መጨረሳችሁ ማሳከም ትችላላችሁ።